ሰላም እንዴት ናችሁ? ኩኩሻ እባላለሁ ወይም በረከት። እዚህ ዩቲዩብ ላይ ከኮሮና ሰዓት አንስቶ አሁን ድረስ እስከዚችኛዋ ቪዲዮ ድረስ በጣም ብዙ ቪዲዮዎችን ስሰራ ነበረ። መሀል ላይ እያቆምኩኝ ምናምን ኮንሲስተንት መሆን አልቻልኩም እና አሁን ሆፕፉሊ እኔ እንጃ እኔ አሁን በጣም ብዙ ጊዜ ከመስራቴና ከማቆሜ የተነሳ ራሴን ራሱ እየተጠራጠርኩ ነው እና ሆፕፉሊ ኮንሲስተንት ሆናለሁ ብዬ አስባለሁ ከዚህ ቪዲዮ በኋላ። እና ብዙ ጊዜ በፊት ላይ በማቴሪያል ነበረ ማሳብበው እና ይሄ ቢኖረኝ ምናምን ነበረ። ገዛው፣ እነሱንም ገዛው፣ ካሜራ ገዛው፣ ማይክ አለ እና ብዙ ነገሮች፣ ፒሲ አለ በደንብ ኤዲት ማድረግ የሚችል ነው። እነሱን ካሟላው በኋላ ስቲል ኮንሲስተንት ሆኜ መስራት አልቻልኩም እና ምንድን ብዬ ራሴን ስጠይቅ አይ ቲንክ እንደምፈልገው እየሰራው አይደለም። እንደምፈልገው ስል እኔ ኢማጅን ማድረገው አይነት ቪዲዮዎችን በቃ ፐርፌክት ቪዲዮዎችን መስራት አልቻልኩም እና አይ ቲንክ ከ2-3 ወር በፊት መሰለኝ ቭሎግ ቪዲዮዎችን ጀምሬ ነበር መስራት እና አይምሮ ውስጥ እንዳለው መስራት አልቻልኩም። መሀል ላይ በቃ እንትን አለኝ፣ ደበረኝ አይነት ነገር በቃ ለምን እንደዛ አልሰራም ምናምን ብዬ እያሰብኩና አይ ቲንክ እኔ አሁን ኖርማሊ ብዙ ስኪሎች አሉኝ ከተማርኩት ትምህርት ውጪ። ስዕል ስላለው ፎቶግራፊ ሰራለው፣ ስትሪት ፎቶግራፊ፣ ላንድስኬፕ ፎቶግራፊዎች፣ ፖርትሬቶች ምናምን ሰራለው፣ ግራፊክስ ዲዛይን ሰራለው፣ ቪዲዮ ሲኒማቲክ ቪዲዮዎችን ሰራለው። በዚያው አጋጣሚ ኢንስታግራም እና ቲክቶክ ላይ ፖስት አደርጋለሁ። እነዚህም አርት ኩኩሻ ብላችሁ ሰርች ብታደርጉ ታገኙኛላችሁ። ኦር አካውንቴ ውስጥ ደግሞ ሊንኩ አለ እና እዛ ማየት ትችላላችሁ የምሰራቸውን ስራዎች። ቪዲዮ ኤዲቲንግ ሰራለሁ ምናምን እና እነዚህን ሁሉ ስኪሎች ትምህርት ቤት ገብቼ አይደለም የተማርኩት፣ ራሴ ዩቲዩብ ላይ ቁጭ ብዬ የተማርኳቸው እና ስለምወዳቸው ማለት ነው። እና ቪዲዮ መስራትን በጣም ነው የምወደው። ዩቲዩብ ቪዲዮዎችን መስራት፣ ብሎጎችን፣ ሾርት ፊልሞችን መስራት በጣም ነው የምወደው። ግን ኮንሲስተንት ሆኜ መስራት አልቻልኩም እና እነዛን የምወዳቸውን ነገሮች እያደረኩ ይሄኛው ለምን አቃተኝ ብዬ ሳስብ አይ ቲንክ ቅድም እንዳልኩት ፐርፌክት እንዲሆን መፈለጌ እንዳለው ነው፣ በመስራት ውስጥ እንደማድግ ረስቸዋለሁ። እነዛን ነገሮች አሁን በፊት የምሰራቸውን ቪዲዮዎች፣ ማነሳቸውን ፎቶዎች ኦር ምስላቸውን ስዕሎች መለስ ብዬ ሳያቸው ያና ፐርፌክት ስቲል ፐርፌክት አይደለም። ይዛኔ ግን አድጌበታለሁ። በመደጋገም ውስጥ ፕራክቲስ በማድረግ ውስጥ አድጌበታለሁ እና ይሄም እንደዛ ነው። እዚህ ላይ ሲመጣ ለምን ወደኋላ እንደተመለስኩ አላውቅም፣ ግን እንደዛ ነው የሚያድገው፣ በመስራት ውስጥ ነው የሚታደገው እና አይ ቲንክ እሱ ነው ብዬ አስባለሁ ፕሮብሌሙ። ከዚህ በኋላ ሆፕፉሊ ምንም ቪው ሳላይ ፐርፌክት ሆነ አልሆነ ብዬ ሳልጨነቅ ቪዲዮቹን እኔ ውስጥ ያሉ ሀሳቦችን ማሳየት የምፈልጋቸውን ነገሮች ፎቶግራፊዎቼ ሊሆን ይችላል፣ ስዕሎቼ ሊሆን ይችላል፣ ኦር ቭሎጎች ሊሆን ይችላሉ፣ ስለኔ ኦር እንደዚህ ልናወራ እንችላለን። ብዙ ስለ አርት ስታፍ ማውራት ደስ ይለኛል እና እንደዛ አይነት ነገሮችን ላወራ እችላለሁ እና ምንም አይነት ቪው አንድም ሆነ ሁለት ይታያል እኔና ጓደኛዬ ማየታችን አይቀርም፣ ግን አትሊስት የፈለገ ይሁን ምንም አይታይ ብለን ብናስብ እንኳን ዝም ብዬ ፖስት አርጌ ራሴን በውስጥ ማሳደግ ነው የምፈልገው። ራሴን ካሳደግኩ በኋላ ፕሮብሌሙ እኔ ያለመሆኔን ፕሩፍ ለማድረግ ነው የምፈልገው። ቪዲዮዎችን እየሰራው ቪዲዮዎችን ሳላገኝ ግን ራሴን ካሳደግኩኝ ችግሩ ከኔ እንዳልሆነ እረዳለሁ። ግን እንደዛው ደግሞ ራሴን በማሳደግ ውስጥ
ቪዎችን አግኝቼ ጥሩ ሰብስክራይበሮችን ብዙ የሚባል ሰብስክራይበር ካገኘው ኦር ቪዎችን ካገኘው መጀመሪያውኑ ማድረግ የነበረብኝ ነገር እንደነበረ አረጋግጣለሁ ማለት ነው። ሶ ኢዘር ዌይ ዊን ዊን ነው ለኔ። አብዛው ከብዙ ጊዜ በኋላ ካሜራ ፊት ስለተቀመጥኩ ነው እና ለማውራት ማለት ነው፣ ለመቅረጽ ሳይሆን ለማውራት እና እንደዛ ነው ማድረግ የምፈልገው። ፐርፌክት እንዲሆኑ አልጠብቅም። እንደምንም ብዬ ራሴን መንጭቄ አትሊስት እንደዚህ ካሜራ ፊት ማውራት እንኳን ማወራባቸውን ቪዲዮዎች እሰራለሁ ብዬ አስባለሁ። እና እዚህ ይሄን አካውንት ካገኛችሁት ከታየ ከ5 ቪው ምናምን አልፎ ሰው ጋር ከደረሰ ከዚህ ቻናል ምን ታገኛላችሁ የሚለውን ልንገራችሁ እና ከዛ ኔክስት ታይም ላይ ደግሞ ኮንተንቶቼ እንቀጥላሉ። እዚህ ቻናል ላይ ስለ አርት በደንብ ታገኛላችሁ። ስለ ስዕል እናወራለን፣ እንሰራለን። ፎቶግራፊ ያነሷቸውን ፎቶዎች ከተቻለ አሁን አሳያቸዋለሁ እና ስለ ፎቶግራፊ እናወራለን፣ ስለ ስዕል እናወራለን፣ ስለ ቪዲዮ ሲኒማቲክ ቪዲዮዎች ስለ እነሱ እናወራለን። ከማውራትም ባለፈ ደግሞ አሳያቸዋለሁ የምሰራቸውን ስራዎች ኦር እየሰራው ብሎጎችም ሊሆኑ ይችላሉ። ብቻ በየትኛው መንገድ ስለ አርት በደንብ እናወራለን። ከዛ ፐርሰናል የሆኑ ነገሮችን ልናወራ እንችላለን ስለ እኔ ብሊፍ። ምክንያቱም አይ ቲንክ ትንሽ ለየት ያለ አስተሳሰብ አለኝ ብዬ አስባለሁ ከማጆሪቲው ሰው። ስለ እሱ እናወራለን እና በደንብ ነገሮችን ዲስከቨር እናደርጋለን፣ አብረን እናደርጋለን ብዬ አስባለሁ እና ሆፕፉሊ እቋጥራለሁ ኮንሲስተንት ሆኜ እንድቀጥል። በቃ ምንም መጥፎም ሆነ ጥሩም ሆነ ቪዲዮ የቻልኩትን ያህል ከራሴ ከኔ ይቅር እንደሚባለው በቃ እኔ አርጌ ነገሮችን ከኔ ላይ ለማንሳት ማለት ነው እሞክራለሁ እና ሆፕፉሊ ኔክስት ላይ የሳልኳቸውን ስዕሎች ከዚህ በፊት ፎቶግራፊዎችን ኦር ስኬች ቡኬ ላይ የሳልኳቸውን ስዕሎች አሳያችኋለሁ። ኦር በደንብ ከኔ ጋር እንድንተዋወቅ እና አሉ አካውንቴ ውስጥ ብትገቡ በጣም ብዙ ቪዲዮዎች ነው ያሉት እና ገብታችሁ ማየት ትችላላችሁ። እነሱን ሞር ምን አይነት ስራዎችን ስሰራ እንደነበረ እና እዚህ ስኬች ቡኬ ላይ ሳልኳቸው ስዕሎች አሉ። እነሱን መሳሉን ቀጥላለሁ። ፕላስ ደግሞ ከታያችሁ አይደሉ እነዚህ እኔ ሳልኳቸው ስዕሎች ናቸው እና ይታያችሁ ከሆነ አይደሉ ስኬች እነዚህ አሁን 2014 ላይ የተሳሉ ናቸው አብዛኞቹ 2014 ላይ። ከዛ 2015 ላይ የተሳሉ ስዕሎች አሉ ስኬቾች ማለት ነው እና እነዚህንም ስኬች ማድረግ ቀጥላለሁ። ፕላስ ቪዲዮም እየቀረስኩኝ አብረን ነገሮች እንዴት እንደሚሄዱ አብረን እናያለን እና ይህን ለማለት ነው የመጣሁት። እንደምንም ብዬ ይሄ ራሱ በቃ ይህን ቪዲዮ ለመቅረጽ ራሱ በቃ እንዴት እንዳንገራገርኩ እኔ ነኝ የማውቀው እና ግን አይ ብላችሁ መስራት እንዳለባችሁ ልነግራችሁ ፈልጋለሁ። እና ደግሞ ተጨማሪ ነገር እንዳልኳችሁ ቅድም ብዙ ስኪሎች ነው ያሉኝ ከራሴን በራሴ ያስተማርኳቸው እና እነዛን ነገሮች እንዴት ራሴ እንዳስተማርኩኝ ማወቅ ፈልጉ ከሆነ ብዙ ስኪሎች እንዴት መያዝ እንደምችሉ ማለት ነው ማወቅ ፈልጉ ከሆነም እነግራችኋለሁ። እና እናንተም ብዙ ሆቢዎች ስኪሎች ቢኖሯችሁ በጣም አሪፍ ነው። ላይፍን በጣም ቀለል ያደርግላችኋል። ደስ የሚል ህይወት እንድትኖሩ ነው የሚያደርገው እና እነሱንም ነገሮች እናነሳለን። እስከዚህ ከቆያችሁ አመሰግናለሁ።
ይመቻችሁ።